በባለፈው ክፍል የእርግብ ጓደኛ ፖሊሶቹ ጋር ተስማምታ እርግብን አሳልፋ ለመስጠት ተስማምታ ነበረ። ያው እንግዲህ ወይዘሮ ባዩሽም እርግብን አሳልፋ ልሰጣት እንደሆነ ስታቅ አስቀድመህ እሷን ፖሊሶቹ ከማግኘታቸው በፊት አስወግዳትኝ ትለዋለች ማለት ነው። እሱም ተስማምቶ ይሄዳል። ምክንያቱም እሷን ካላስወገድካት እሷ ፖሊሶቹ ካገኟት ሁሉን ነገር ታውቃለች፣ ሁሉን ነገር አሳልፋ ስለምሰጠኝ ስለምትናገር እኔስ እድሜ ልክ ከታሰርኩ ደግሞ አንተንም አሳልፌ ነው የምሰጥ ትለዋለች። እንግዲህ እሱም ተስማምቶ በሀሳቧ እርግብን ፖሊሶቹ ከማግኘታቸው በፊት እርግብን ይዟታል ማለት ነው። አግቷታን እርግብን ፖሊሶቹንም እንግዲህ የእርግብ ጓደኛ ይዛቸው ወደ ቤቷ ትሄዳለች። ከሄደችም በኋላ ግን እርግብ የለችም። ቤቱን መስቅልቅል ብሎ ነበር። የት አለች? የት ገባች? ይሏታል። እንግዲህ እኔ እናንተ ጋር የነበርኩት የማውቀው ነገር የለኝም፣ እዚህ ነበር አስቀምጫትኝ ትቻት የሄድኩኝ ትላለች ማለት ነው። ከዛም እንግዲህ ልብሱ ምስቅልቅል ቦሳ ነበረ። ይሄ ልብስ የማን ነው ይላታን። የኔ ትለዋለች። እና ምን ሆኖ ነው እዚህ ምን ይሰራን ሲላትኝ ጠይቀው ልብሱን ትለዋለች ማለት ነው። ከዛ እሱን በንዴት ሆኖ ሊመታን ሲል እንግዲህ ፖሊስ ተው ትለዋለች። ትክክለኛውን መልስ መልሽልኝ። የትክክለኛውን መልስ ነው እየመለስኩልህ ያለሁት፣ ምክንያቱም እኔ እናንተ ጋር ነበርኩኝ፣ ስለዚህ ለምንድን ነው እኔን የምትጠይቁኝ እያለች እሷን በንዴት ሆና ትመልስለታለች ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ሰላማችሁ ያላችሁበት የዓለም ዳርቻ ይብዛልኝ። ከኔ ጋር እግዚአብሔር ይመስገን ሁሉ ሰላም፣ ሁሉ መልካም ነው። ከእናንተ ጋርም ሰላም እንደሆነ ተስፋ አደርጋለሁ። ሰላማችሁ ብዝት ይበልልኝ። ቤተሰብ ያልሆናችሁ ሰብስክራይብ ያደረጋችሁ፣ ቤተሰቦቼ ደግሞ ላይክ፣ ሸር እያደረጋችሁ እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ኖላዊ 106ን ይዤላችሁ መጥቻለሁኝ። እንግዲህ ሀና ጆሮ ጋር ደውላ እንደዛ ተገናኝተው አያነሳላት ሲል በአካል ተገናኝተው ስለተናገረ ስለተቀይረሻን ያለፉትን ነገሮች ሙሉ ለሙሉ እረስተሽ በሚያብረቀርቅ ነገር ተታለሻን ይላታን። እንግዲህ በዛ እሷም ተቀይማ ነበርና በጣም አዝናም ስለነበረ ማናቸውም ጋር ማውራት አትፈልግም ነበር። እናቷም ምን ሆነሽ ነው? ለምንድን ነው እንደዚህ እየሆንሽ ያለሽው? ምንድን ነው የተፈጠረው? ትላታለች። በባለፈው ለአንቺ ደም የሰጠሽ ልጅ እንደዚህ ብሎኝ ትላታለች። አንቺ እኮ መልካም ልጅ ነሽ እና መጥፎ ልጅ አይደለሽም፣ በድንገት ዝም ብሎ የተናገረው ነገር ነው ስትላተኝ፣ አይ ልክ ነው፣ እኔ መጥፎ ነኝ፣ ተቀየር ያለው ትቻቸዋለሁ ትላለች ማለት ነው። ግን መጥፎ እንዳልሆነች እና ጥሩ ልጅ እንደሆነች እንግዲህ ትነግራታለች። ሀኒዬ ግን በጣም ከፍቷታን። እንግዲህ ምን ጆሮ እንደዛ ብሎ ስለተናገራትኝ በጣም ከፍቷታን። እውነት ለመናገር አዎ ተቀይራለችም ያስብላል። እንግዲህ ቤተሰቦቿ ቤት ጋር ነው የምታድረው የምትውለው እዛው ነው። አንዳንዴ አባቷ ጋር ሄዳ ምግብ ሰርታ መመለስ ብቻ ነው አሁን ላይ ያለው። በፊት ግን እንግዲህ እነ ጆሮ ጋር እነ ተምቹ ጋር እየተገናኘች ስታወራ ነበረ፣ ቤትም ይመጡ ነበረ። እሱ ነገር ስለቀረ በዛ ላይ እሱ ያው የፍቅር ስሜት ስላለው እናም እዝራ ጋራ ሰላያትኝ በፍቅር አይነት ሁኔታ ሰላያትኝ እሱም ተጨምሮ አናዶት ይመስለኛል እንግዲህ ጆሮ ማለት ነው። ከዛ እሷ የሀንዬ አባት አቶ ኖላዊ ለጆሮ የሀና እናት እንደምትፈልገው ነግሮት ነበር እና ወደ እነ ሀና ቤት ወይም ወደ ወይዘሮ ሜላት ቤት ያመራል ጆሮ። ከዛ ፈልገውኝ ነበር ይላታን። አዎ ፈልጌ ነበር፣ ስራ ባለቤቴ ጋር አውርተን ስራ እየፈለግንልህ ነበር ትለዋለች። እና ጠፋ ስትለው የሆነ ስራ እየሰራሁ ነበረ ለዛ ነው የጠፋሁትኝ ይላታል ማለት ነው። እና እኛማ ስራ ልንሰጥ ፈልገን ነበር፣ ስራ ካለህማ ምን ዋጋ አለው ትለዋለች። አይ አሁን ላይ ስራ መስራት አልፈልግም፣ ወንድሜ ስለጠፋ እሱን ሳላገኝ ስራ አልጀምርም ይላታል። ወንድሜ ማን ነው ወንድም ስትለው የእናቴ አባት ልጅ እንደሆነ ስትጠይቀው እንግዲህ ተምቹ እንደሆነ ይገባታል። እሱም ይነግራታል ማለት ነው። አሁን ላይ የምፈልገው እሱን ማግኘት ነው፣ በጎዳና ብዙ ነገር አሳልፈናል ይላታል። እሱን እንዳገኝ ብትረዱኝ ብታፋልጉኝ ሲያት ችግር የለውም አንተ ብዙ ነገር አድርገህልኛል፣ ባለውለታዬ ስለሆንክ የምችለውን ነገር ሁሉ ለማድረግ ዝግጁ ነኝ ትለዋለች ማለት ነው። እሱም ደስ ብሎትኝ አሁን ምግብ መብላት እችላለሁኝ ብሎ ምግብ ይቀርብለትና በልቶ ይሄዳል ማለት ነው። እንግዲህ ሀንዬም ጆሮ እንዳስቀየማት ለአቶ ኖላዊ ትነግረዋለች። አቶ ኖላዊም ጆሮ ወደ ቤት ሲመጣ ለምን እንደዛ ብለህ ትናገራታለህ ይላል። ጆሮም ልክ ነኝ፣ ምንድነው ጥፋቴ? ተቀይራለች
እኛንስ ችግር የለውም ትተወን፣ እንዴት አንተን ትተወሃለች ይለዋል ማለት ነው። አልተወችኝም እንዴት ትተወኛለች? ቀን በቀን እየመጣች ምግብ እየሰራችልኝ አይደለም እንዴ ሲል፣ ተው እባክህ እውነቱን ልብ ያውቀዋል ሲለው፣ ልክ አይደለም እኮ እያልኩ አይደለም፣ ግን ተዋትኝ፣ ደስተኛ ትሆን፣ ብዙ ጊዜ ከፍቷት በስቃይ ነው ያሳለፈችው እና ትደሰት፣ እንደፈለገች ትሆን፣ ተዋትኝ ይለዋል ማለት ነው። እንደውም ይቅርታ ጠይቃት ይለዋል። ምን ይላል? ይቅርታ ጠይቃት ይለዋል። እንግዲህ እሱን ላለማስቀየም ብሎ እሺ ጠይቃታለሁኝ ይልና ሀንዬ ጋ ደውሎ እንድንገናኝ እፈልጋለሁ፣ ላገኝሽ እፈልጋለሁ ይላታል። እስከ ዛሬ ስልክ ስደውል አታነሳማ፣ አሁን እኮ ስደውል ምን ሆነ አባቴ ብዬ ነው ሲያተኝ፣ ፋዘርዬ ምንም አልሆኑም ይላታል ማለት ነው። እሺ ትለዋለች። ከትምህርት ቤት ስትመለሽ መጥቼ አብረን እያወራን እንሄዳለን ይላታል። እንግዲህ እሷም ትደነግጣለች። ለምን ደነገጠች? እንግዲህ ከትምህርት ቤት መልስ እዝራ ጋር ሊገናኙ ስለነበረ የተምቹ መሄድ አስፈርቷታን፣ ግን አትምጣ ማለት አልቻለችም። ተወዛገበች። ምን ነው ችግር አለ ሲያተኝ፣ አይ ችግር የለም ትለዋለች። እሺ በቃ ቻው ትምህርት ላይ ነሽ ብሎ ይወጣል ማለት ነው። እሷ ግራ ያጋባት አሁን ከትምህርት ሰዓት በኋላ ጆሮ ሊመጣ ስለሆነ ግራ ተገብታለች። እሷ እዝራ ጋር ተቀጣጥራ ስለነበረ ምን እንደሚሆን የራሱ ግራ ገብቶኛል። በቀጣይ ርዕሳቸው ላይ እንግዲህ ጆሮ ቀድሞ ያገኛትኝ ወይስ እዝራ ጋር ሆና ጆሮ ያያቸው? እንግዲህ ከባድ ነው። እዝራ ጋር ሆና በድጋሚ ካየ ጆሮ ምን ይሰማው ይሆን? ወይም ጆሮ ጋር ሆና እዝራ ሲያይ እንግዲህ ስሜቱን ሊናገር የተጠባበቀ ነው ያለው። እዝራም እንደሚያፈቅራት ሊናገር ነው ያለው በሰላምዬ ግፊት ማለት ነው። በጣም ከባድ ነው። ማንኛቸው ቀድመው እንደሚያገኟት ማንኛቸው ጋር እንደምትገኝ ሳስበው ከባድ ነው እውነት ለመናገር ማለት ነው። ግን ጆሮ ጋር ሆና ብትታይ ይሻላል ብዬ አስባለሁ እዝራ ጋር ከምትገናኝ። ምክንያቱም የእዝራ አባት ከጀርባቸው ያለው እሱ ስለሆነ እንግዲህ ችግር ይፈጥራን ብዬ አስባለሁኝ። ሀንዬና እዝራ በፍቅር ቢቆዩ ችግር ይፈጥራል። ለወደፊት ሁሉ ነገር እየለየለት ሲመጣ ወይም ሁሉ ነገር አደባባይ ሲወጣ ችግር ይፈጠራል ብዬ አስባለሁኝ እና በጆሮ ጋር ሆና እዝራ ቢያያት ብዬ መርጣለሁኝ እንደኔ ማለት ነው። እንግዲህ ፖሊሶቹን በድጋሚ ወደ እነ ወይዘሮ ሜላት ቤት ያመሩና እንግዲህ መረጃ እንደሌለ ይነግሯታል እና ወደ ፍርድ ቤት እንደምንቀርብ በዋስም እንደምትወጣ ያለው ነገር ሙሉ ለሙሉ ባይሆንም ያው ዳርዳርታውን ይነግሯታል። እሷም እንዴት በዚህ ልክ እሷ እርግብስ እንዴት ነው የምትገኘው? የተጨነቀች ነች ያለችው። እውነት ለመናገር ፖሊሶቹ ጠርጥረውታል። እንግዲህ አቶ በቃሉ ነው በቀለ የሚባለውን ሰውዬ ማለት ነው ጠርጥረውታል። ይሄ ሰው ምን የተማመነበት ነገር ቢኖር ነው የፎከረብን የጮህብን እያሉ ፖሊሶቹ እሱን ለመከታተል ወስነዋል ማለት ነው። ወደ እስር ቤትም እንግዲህ የእርግብ ጓደኛ ተመልሳ ወደ እስር ቤት ገብታለች። እስር ቤት ውስጥም እንግዲህ አልተስማሙም። እየተጣሉና እየተናነቁ ነው ያሉትኝ። ባዩሽ እስር ቤት ውስጥ ሆና አለቅሽም እያለች በፉከራ ነው ያለችው። እንግዲህ በእሷ ጠንቅ ስለሆነ የታሰረችው አለቅሽም፣ እገልሻለሁ፣ አጠፋሻለሁኝ ብቻ ከዚህ ለውጣ እንጂ እያለቻት ነው ያለችው። እንግዲህ አትፈክሪ፣ እስር ቤት ነው ያለሽ፣ ወር የልክሽን ልትበሰብሽ አምሮሻ መሰለኝ። ሲጀመር ሁሉም ሰው ነው የሚጠላሽ። አንዲት የምትወድሽ ጓደኛ ነበረችሽ፣ እሷም ጣልታሻለች፣ አስቀይመሻታን ትላታለች ማለት ነው። እንግዲህ ባዩሽን በዛ ንዴቱና ታንቃታለች ማለት ነው። ለመናገር የባዩሽና የእርግብ ሁኔታ ያስፈራል። እንግዲህ አስወግዳት ነው ያለችው። ሊገሏትም ይችላሉ እርግብን። ፖሊሶች ተከታትለው ቀድመው ካላገኟት እርግብን ከባድ ነው። ሰውየውን ተከታትለው ካላገኟት እርግብን ልትሞትም ትችላለች እና እርግብ ያለችበት ሁኔታ ብቻ ያሳስባን። በአንድ በኩል ደግሞ ተምቹ ጠፍቷን፣ የት እንደገባም አይታወቅም፣ ጠፍቷል። እሷ ጋር ሆኖ እንዳይዙትኝ ብቻ ያስፈራኛል። እሷ ጋር ሆኖ ከያዙትኝ እንግዲህ እንደ ወንጀለኛ አብሮ ነው የሚታሰረው ማለት ነው። እርግብ ወንጀለኛ ባትሆንም ብዙ ጥፋቶችን አጥፍታለች። ብዙ ነገር በነሀና ላይ አድርሳለች። እሱ ብትቀጣበት ግን ጆሮ በጣም ጨንቆት ነው ያለው ተምቹ ስለጠፋ ማለት ነው። ወንድሜን ሳላገኝ በቃ እንቅልፍ ራሱ መተኛት አልቻለም። ውድና የተከበራችሁ ቤተሰቦቼ እስከ ቪዲዮ መጨረሻ ድረስ አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። የዛሬ ቆይታችን ይህን ይመስላል። መልካም ጊዜ ይሆንላችሁ።
ሰላም ለሀገራችን። እግዚአብሔር ሀገራችንን ሰላም ያደርግልን። እወዳችኋለሁ፣ አከብራችኋለሁ። ባይ ባይ።